ታሪኩ የሚጀምረው በደቡብ ኮሪያ ውስጥ ያሉ ሚስጥራዊ ገዳዮች ደረጃ በማስተዋወቅ ነው። አንደኛ ደረጃ ላይ ያሉ ገዳዮች ጠመንጃ ተጠቅመው ያለምንም ዱካ ሰውን መግደል ሲችሉ፣ ሁለተኛ ደረጃ ላይ ያሉ ደግሞ ከተፈጥሮ በላይ የሆነ ፍጥነት ያላቸው በመሆኑ በቢላዋ ብቻ በመቶዎች የሚቆጠሩ ሰዎችን መጨፍጨፍ ይችላሉ። ሶስተኛ ደረጃ ላይ ያሉት ከዚህ በላይ እጅግ አስፈሪ ናቸው። በአእምሯቸው ብቻ ነገሮችን የማንቀሳቀስ ኃይል ስላላቸው ጠላት ሽጉጥ ሲደቅንባቸው የሽጉጡን አፈሙዝ አዙረው ጠላት ራሱ እንዲያጠፋ ማድረግ ይችላሉ። ነገር ግን እጅግ ዘግናኙ አራተኛ ደረጃ ሲሆን የአእምሮ ብቃት ብቻ ሳይሆን ባዶ እጃቸውን ሆነው የተኩላ መንጋ መደምሰስ የሚችሉ አደገኛ ፍጡር ናቸው። ዶክተር ቤክ የተባለች ተመራማሪ የዚች አጋንንት የሆነች ልጅ ኃይል ከቁጥጥር ውጭ ሲሆንባት እንድትገደል ጥብቅ ትዕዛዝ አስተላልፋ ነበር። ነገር ግን ልጅቷ ከመገደሏ በፊት አምልጣ ጠፋች። ድርጅቱ በመቶዎች የሚቆጠሩ አዳኝ ውሾችን በሌሊት አሰማርተው ቢፈልጓትም በምንም አይነት መንገድ ዱካዋ ሊገኝ አልቻለም። በዘረመል ከተቀየሩት ልጆች መካከል አንድ ወንድ ልጅ ብቻ በህይወት ሲተርፍ ዶክተር ቤክ እሱን ለማቆየት ወሰነች። በሌላ በኩል ልጅቱ ሙሉ በሙሉ ደክማና አቅም አጥታ አንድ ሜዳ ላይ ራሷን ስታ ወደቀች። እዛም ደግ ባልና ሚስት የሆኑ አግኝተዋት ወደ ሆስፒታል ወሰዷት። ዶክተሩ ልጅቱ አብዛኛዋን ትዝቷን እንዳጣች ሲነግራቸው ልጅ ያልነበራቸው እነዚህ ሰዎች እሷን በጉዲፈቻ አሳድገው የራሳቸው ልጅ ሊያደርጉ ወሰኑ። ከ10 ዓመት በኋላ ያቺ ልጅ አድጋ ጃዩን የተባለች ቆንጆ ወጣት ሆናለች። አሁን ላይ በአንዴ ሁለት የተቀቀለ እንቁላል የምትውጥ ትልቅ አይኖች ያሏት ተራ የገጠር ልጅ ብትመስልም በየቀኑ ስለ ገንዘብ ማሰብ ግን እረፍት ነስቷታል። የነዳጅ ዋጋ እያሻቀበ ሲመጣ የአባቷ የከብት እርባታ ገቢ ደግሞ ክፉኛ አሽቆልቁሏል። አባቷ ሌላ ገቢ የሌለው ሲሆን የእናቷም የጤና ሁኔታ ከጊዜ ወደ ጊዜ እየባሰበት መጥቶ ሕክምና ለማድረግ አቅም አጥተዋል። ከዚህ በላይ ጃዩን እጅግ በሚያሰቃይ የራስ ምታት ትሰቃያለች። ዶክተሩ በህይወት ለመቆየት የ3 ወር ዕድሜ ብቻ እንዳላትና መዳን የምትችለው ከእውነተኛ ወላጆቿ መቅኔ ከተተከለላት ብቻ እንደሆነ አረዳት። በዚህ ተስፋ አስቆራጭ ሰዓት ጓደኛዋ በሰጠቻት ምክር 500 ሚሊዮን ዋን የሚያስገኝ የቴሌቪዥን የችሎታ ውድድር ላይ ለመሳተፍ ወሰነች። በጥሩ ድምጿ ዳኞችን አስገርማ በቀጥታ ወደ ፍጻሜው ማለፍ ቻለች። ነገር ግን ጃዩ ይህ ውድድር ማንነቷ እንደሚያጋልጥባት አላወቀችም ነበር። መድረክ ላይ አስማት በሚመስል መልኩ ልዩ ኃይሏን ስትጠቀም ዶክተር ቤክ በቴሌቪዥን አይታት ወዲያውኑ አወቀቻት። ያቺ ከዓመታት በፊት የጠፋችው አጋንንት ልጅ መሆኗን እርግጠኛ ሆነች። ስለዚህ ቾውሺክ የተባለውን እጅግ አደገኛ ገዳይ እንዲፈትናት ላከችው። እሱም ባቡር ላይ ተሳፍሮ የአንድ ሰው አንገት ሰብሮ በመግደል ከጣለ በኋላ መጥቶ ጃዩና ጓደኛዋ ፊት ለፊት ተቀመጠ። አይኑ እያየ ሁለት የተቀቀለ እንቁላል ባንዴ ስትወጥ ሲያይ እቺ በእውነቱ ያቺ አደገኛዋ አጋንንት ናት ወይ ብሎ ተጠራጠረ። ምላሿን ለማየት በእጁ አስፈራራት። ጃዩን ግን ምንም እንደማታውቅ ተራ መንደርተኛ ምንም አይነት ምላሽ ሳትሰጥ በፍርሃት ተንቀጠቀጠች። አልፎም ተርፎ አለቀሰች። ጓደኛዋም ጣልቃ ገብታ ስትጮህበት ቾውሺክ ልጅቱን በእርግጥም ትዝታዋን እንዳጣች አስቦ እየሳቀ ጥሏት ሄደ። ጃዩን የችሎታ ውድድሩን አሸንፋ ለእናቷ ሕክምና የሚሆን በቂ ገንዘብ ማግኘት ቻለች። በሌላ በኩል ግን ዶክተር ቤክ ለ20 ዓመታት በታማኝነት ያገለገላት ሚስተር ቾ የተባለ አንጋፋ ገዳይ አሁን አርጅተሃል፣ ፍጥነት ቀንሷል ብላ ከስራ አባረረችው። ሚስተር ቾ በንዴት ወደ ተቀናቃኝ ድርጅት በመግባት የጃዩን ሚስጥር በሙሉ አጋለጠ። የድርጅቱ አለቃ የጃዩን አእምሮን በመውሰድ የእሱ አይነት በርካታ አደገኛ ገዳዮችን ለማምረትና የራሱን የቆሰለ እጅ ለማዳን ሲል የጃዩን ጭንቅላት ይዘውለት እንዲመጡ አዘዘ። ወዲያውኑ ሚስተር ቾ ሰዎችን ላከ። የጃዩን ቤት ውስጥ ተከሰቱ። ገዳዮቹ ጓደኛዋን በማስፈራራት ጃዩ ላይ ሽጉጥ ደቀኑባት። ጃዩ ግን የፈለጋችሁት ሰው እኔ አይደለሁም፣ ተሳስታችኋል፣ እኔ ተራ የገጠር ልጅ ነኝ ብላ ተማጸነች። ነገር ግን አንደኛው ገዳይ ትዕግስት አጥቶ ቢላውን የጓደኛዋ አንገት ላይ ሲያሳርፍ ማንም ያልጠበቀው ነገር ተፈጠረ። የጃዩን ጸባይ በቅጽበት ተቀየረ። ጃዩን ገዳዮቹን በሙሉ ገደለቻቸው። ጓደኛዋ ጃዩን ሰውን ስትገል አይታ ማመን አቅቷት በድንጋጤ ደርቃ ቀረች። በድንገት ቾውሺክ እያጨበጨበና እየሳቀ ብቅ አለ። ተመልከቱ፣ የአራተኛ ደረጃ ገዳይ ምን ያህል ጎበዝ እንደሆነች አያችሁ እያለ አሾፈ። ቤተሰቦቿ በህይወት እንዲኖሩ ከፈለገች ያለምንም ትግል አብራው እንድትሄድ አስጠነቀቃት። ጃዩን ለምን እንዲህ እንደሚያደርጉ ስትጠይቀው ቾውሺክም ወደ ጓደኛዋ ዙሮ የጃዩንን ሚስጥር በሙሉ አጋለጠ። ይቺ ልጅ ምንም ሳታጠና ሁሌም አንደኛ ትወጣለች፣ ስዕልም ሆነ ዘፈን የፈለገችውን ነገር ያለምንም መንከን መስራት ትችላለች አላት። ከዚህም አልፎ ልጅ የሌላቸውን እነዚህ ሰዎች ፈልጋ ያገኘቻቸው በአጋጣሚ ሳይሆን እንዲያሳድጓት ራሷ በሚገባ አስባበትና አቅዳ እንደሆነ ተናገረ። ጃዩ አሳዳጊ ቤተሰቦቿ እንዳይገደሉባት ስትል ሌላ አማራጭ ስላጣች እጇን ሰጣ ገዳዮቹ ጋር ተከትላ ወደ ሚስጥራዊ ማዕከል ሄደች። ወዲያውኑ ወደ ሚስጥራዊ ማዕከል ወስደው ወንበር ላይ አሰሯት። ዶክተር ቤክ የፈጠረቻትን አደገኛዋን ፍጥረት ዳግም ስታይ በደስታ ፈነደቀች። ዶክተር ቤክ ጃዩን አሁን ትዝታዋን እንዳጣች ስላሰ
ስላሰበች ሰራተኞቹ ሰማያዊ ቀለም ያለውን የህይወት መድኃኒት እንዲወጓት አዘዘች። ይህ መድኃኒት የጠፋውን ትዝታዋን ከመመለስም አለፈ ለአእምሮ ልዩ ንጥረ ነገር በመስጠት ሙሉ ኃይሏን እንድትጠቀም የሚያደርግ ነው። ጃዩን መድኃኒት እንደተወጋች የልጅነት ትዝታዋ በሙሉ ተመለሰ። ለካ ያደገችው ፍጹም የሆነ ገዳይ ማሽኖችን ለመፍጠር በህፃናት ላይ ኢሰብአዊ የአእምሮ ምርመራ በሚያደርግ አንድ አደገኛ አሸባሪ ድርጅት ውስጥ ነው። ከሁሉም ልጆች እሷ እጅግ ልዩ የሆነች የ4ኛ ደረጃ ምርት ስትሆን ባዶ እጇን የተኩላ መንጋ መደምሰስ የምትችል አስፈሪ ፍጥረት ነበረች። ኃይሏ ከድርጅቱ ግምት በላይ ስለነበር ዋናው አለቃ ከቁጥጥር ውጭ እንዳትሆን ፈርቶ ዶክተር ቤኪ ልጆቹን በሙሉ እንድትገል አዘዘ። ያኔ ጃዩን አምልጣ ነበር። ነገር ግን የተሰራው አእምሮ የተረጋጋ ስላልነበር ይህንን መድኃኒት ሳታገኝ እስካሁን በህይወት መቆየቷ ራሱ ትልቅ ተአምር መሆኑን ዶክተሯ ተናገረች። ልክ በዚህ ሰዓት የጃዩን ራስ ምታት አእምሮን ሊያፈነዳ በሚችል ደረጃ ክፉኛ ጀመራት። ዶክተር ቤክ የጃዩን አእምሮ የመጨረሻ ደረጃ ላይ እንደደረሰና ይህንን ሰማያዊ መድኃኒት ካልወሰደች በስተቀር እንደምትሞት አስረዳቻት። መድኃኒቱ ህይወቷን ለ1 ወር ብቻ ስለሚያራዝመው በህይወት ለመኖር ከፈለገች እሷን ብቻ መታዘዝ ግዴታዋ እንደሆነ ዶክተር ቤክ በኩራት ነገረቻት። ይህንን ሁሉ ሲከታተል የነበረው ቾውሺክ በድንገት አንድ የተሳሳተ ነገር እንዳለ አስተዋለ። ጃዩን መድኃኒቱን ከተወጋች በኋላ ኃይሏን በፈለገችው ጊዜ መጠቀም ወደምትችልበት ደረጃ ደረሰች። ፊቷ ላይም እጅግ ዘግናኝና ክፉ ፈገግታ ታየ። ለካ ዶክተር ቤክ ወጥመድ ውስጥ ወድቃለች። በቅጽበት የኤሌክትሪክ እቃዎች በሙሉ በእሳት ጋዩ። ጃዩ ከታሰረችበት ወንበር ተሰውራ አንደኛውን ጠባቂ አንገቱን ቆርጣት አለችው። ዶክተር ቤክ አዳኝ የሆነች መስሏት ነበር። እውነተኛው አዳኝ ጃዩን ነበረች። ምርጥ አዳኝ ሁልጊዜም ራሱን እንደ ታዳኝ አድርጎ ነው የሚያቀርበው። ጃዩን ጥይት በማይበሳው መስታወት ላይ ተከታታይ ጥይቶችን አርከፈከፈች። ዶክተር ቤክ በፍርሃት ተንቀጠቀጠች። መርዘኛ ጋዝም ለቀቀችባት። ጃዩን ግን በጭሱ መሃል ተሰውራ በቅጽበት ዶክተር ቤክ ጀርባ ብቅ አለች። የ4ኛ ደረጃ ገዳይ ኃይል ማለት ይህ ነው። ጃዩን ትዝታዋን በፍጹም አላጣችም ነበር። በህይወት ለመቆየት የ3 ወር ዕድሜ ብቻ እንዳላት ስላወቀች በሽታዋን የሚያድነው የቤተሰቦቿ መቅኔና ይህንን መድኃኒት ለማግኘት ራሳቸው ፈልገው እንዲያመጧት በማሰብ ነበር የችሎታ ውድድሩ ላይ የወጣችው። ድርጅቱ ያደረገው ነገር ሁሉ አስቀድሞ በጃዩን የታቀደ ወጥመድ ነበር። ዶክተር ቤክ በጃዩን አስገራሚ እቅድ ከመደነቅ ውጭ ምንም ማድረግ አልቻለችም። አሁን ጃዩን የምትፈልገው ህይወቷን የሚያራዝምላት በቂ መድኃኒት መውሰድ ብቻ ነው። በዚህ ሰዓት ቾውሺክ ዶክተሯን ለማዳን ገዳዮችን ይዞ ሲጓዝ አጋጣሚ ማዕከሉን ለማጥቃት ከመጣው ከሚስተር ቾይ እና እስከ ጥርሱ ከታጠቀው ሰራዊቱ ጋር ፊት ለፊት ተገጣጠመ። በሁለቱ ቡድኖች መካከል ከባድ የተኩስ ልውውጥ ተጀመረ። ቾውሺክ የ2ኛ ደረጃ ገዳዮች ባዶ እጃቸውን እንዲዋጉ ትቷቸው ሄደ። እነዚህ ገዳዮች በርካታ ታጣቂዎችን ቢፈጁም ሚስተር ቾይ ግን ብልጥ ስለነበር ጭንቅላታቸው ላይ እየተኮሰ ገደላቸው። በሌላ በኩል ጃዩን ዶክተር ቤክን እየጎተተች መድኃኒት ወዳለበት ክፍል ስትሄድ ቾውሺክ በድንገት መጥቶ የብረት በር ላይ ለጠፋት። ጃዩን ግን ምንም እንዳልተፈጠረ ሆና ተነስታ አቧራዋን እያራገፈች ቆንጆ ሆና አልኮ ብላ ሾፈችበት። ቾውሺክም መቆንጀት ብቻ አይደለም በጣም ጠንካራ መምነኝ ብሎ መለሰላት። ነገር ግን ቃሉን እንኳን ሳይጨርስ ጃዩን በቅጽበት ግድግዳው ጋር ላተመችው። ሁለቱ በፍጹም አንድ አይነት የኃይል ደረጃ ላይ አልነበሩም። በሁለቱም መካከል የሞት ሽረት ትግል ተጀመረ። ቾውሺክ በሙሉ ኃይሉ ሲያጠቃና ግድግዳዎችን በቡጢ ሲያፈርስ ቢታይም ጃዩን ላይ ግን አንዲትም ጭረት ሊያሳርፍ አልቻለም። የ3ኛ ደረጃ ገዳይ ከ4ኛ ደረጃ ገዳይ ጋር በፍጹም ሊወዳደር አይችልም። ጃዩን በአንድ ምት ቾውሺክን 10 ሜትሮች አሽቀንጥራ ጣለችው። በመቀጠልም ያላወቀው የአእምሮ ኃይሏን በመጠቀም አየር ላይ ሽጉጥ በማንሳት ሊያመልጥ የሞከረውን አንደኛውን ጠባቂ ተኩሳ ገደለችው። ቾውሺክ ይህንን አጋጣሚ ተጠቅሞ ከጥይት ሩምታ አምልጦ ጃዩን ለማጥቃትና ለመግደል ቢሞክርም እሷ ማሸነፍ ግን በፍጹም የማይታሰብ ነበር። ጃዩን ቾውሺክን ልትገለው ስትል አንጋፋው ገዳይ ሚስተር ቾይ በድንገት ብቅ አለ። ልክ በዚህ ሰዓት አንዲት እጅግ ፈጣን የሆነች ገዳይ ሚስተር ቾይን በቢላዋ ልታጠቃው ብትሞክርም እሷ አንጋፋ ገዳይ ስለነበር ያለምንም ስህተት በቀላሉ አሸንፎ ጣላት። ነገር ግን ገና አቋሙን ከማስተካከሉ ጃዩን በቅጽበት ከጀርባው ብቅ አለች። በማይታመን ጉልበት ሁለቱንም እጆቿ ተጠቅማ አንገቱን በመጠምዘዝ ሰብራ ገደለችው። ከዚህ ጃዩን ወደ ቾውሺክ ተመልሳ መጣች። ቾውሺክ ሽጉጡን ቢደቅንባትም ቃታውን መሳብ እንደማይችል ታውቅ ነበር። ምክንያቱም የሷ አእምሯዊ ኃይል ከሱ እጅግ የላቀ ነው። ቢላዋዋን ደረቱ ላይ ሰክታ ለመጨረሻ ጊዜ አንድ ጥይት ግንባሩ ላይ ተኩሳ አሰናበተችው። ጃዩን በድርጅቱ ውስጥ የነበሩትን ህይወት ማራዘሚያ መድኃኒቶችን በሙሉ ጠራርጋ ወሰደች። ሆስፒታል ወደ ተኛቸው አሳዳጊ እናቷ ዘንድ በመሄድም ሕክምናዋ የሚሆን 4 ጠርሙስ መድኃኒት ትታላት ሄደች። ከጥቂት ጊዜ በኋላ ጃዩን በሽታው ከስሩ ለማጥፋት የሚያስችላትን መቅኔ ለማግኘት የዶክተር ቤክ መንታ እህት ፈልጋ አገኘቻት። ለካ የዶክተር ቤክ እህት የጃዩን እውነተኛ እናት ነበረች። በአጠገቧ ደግሞ ልክ እንደሷ 4ኛ ደረጃ ኃይል ያላት ሌላ ሚስጥራዊ ልጅ ቁማ ነበር። የታሪኩ ክፍል 1 በዚህ ይጠናቀቃል።